ዛሬ ተፈጸመ ሲላቸው ሊወግሩ ተነሱ። ገፋፍ እየገፈተሩ አውጡት ኬት ኦኬ ሶ የአዲስ ኪዳን መጽሐፍት ግን የተጻፉት ከትምህርቱ በኋላ ነው። መጀመሪያ የቃል ትምህርት ይቀድማል። አየህ ሰው እኛ ኦርቶዶክሳዊ መጽሐፍ ቅዱስ ብቻ ምን አይደለንም። ምክንያቱም የቃል ትምህርትም አለ ያልተጻፉ። እነዛን በምታገኛቸው አለ በትምህርት በአባቶች ትምህርት አየው በቅዱስ ትውፊት ታገኛለህ። ሰው ጥያቄ ቢያነሳ አሁን እነዚህ መጽሐፍ ቅዱስ ላይ ያልተካተቱ ናቸው። ኖ ተካተዋል። ማብራሪያዎቹ ትምህርቶቹ ማብራሪያዎቹ ናቸው። ማብራሪያዎቹ የቃል ትምህርት አለው፣ የቅዱስ ትውፊት አለው እና ደግሞ ወንጌሉ ሶስቱ አንድ ላይ ሆነው ማስረጃ ይሆናሉ ማለት ነው። ኦኬ አሁን ለምሳሌ መጽሐፍ ቅዱስ በምን እንደተጻፈ ይታወቃል። ለምሳሌ የእግዚአብሔር ቃል በመንፈስ ተመርቶ የተጻፈ ቃል ነው፣ የእግዚአብሔር ቃል ነው። ደግሞ የእግዚአብሔር ቃል ወይም ደግሞ ሐዋርያቶች ሰዎች የጻፉት ነው እና ተአማኒነቱ ሳ ተብሎ ቢጠይቃውን ተአማኒነታቸው ምንድን ነው? አንዳንድ ሰዎች ከራሳቸው የጨመሩት ላለመሆኑ፣ ያጋነኑት ላለመሆኑ፣ ያሳነሱት ላለመሆኑ፣ ያልተፈጠረ ነገር ለተፈጠረ አድርገው ላለመጻፋቸው ተአማኒነቱ ምንድን ነው ቢባል ምንድን ነው የምትሉት? በጣም ጥሩ። ተአማኒነቱን መሰለ በዘመናቱ ላይ የነበሩት አባቶች የተስማሙበት ትምህርት ነው። የመጀመሪያው ገባ የብዙሃኑ የተስማማበት ትምህርት ሆነ ይቀጥላል ማለት ነው። አሁን ሬዚስታንሶች ነበሩ እኮ ለምሳሌ አሁን ዲያቆን ወጡ እንዴ ለምሳሌ አሁን በቤተክርስቲያን 3 ጉባኤዎች ተደርገዋል። 4 ጉባኤ አክቹዋሊ ዋናዎቹ ተብለው ከዛም አሉ። ለምሳሌ ኒቂያ ጉባኤ አለ፣ ቁስጥንጥንያ ይባል አለ፣ ኤፌሶን ይባል አለ። እነዚህ ጉባኤ ሲደረጉ የተለያየ አዳዲስ ትምህርቶች መጥተው ነው። ለምሳሌ ክርስቶስ ፍጡር ነው የሚል ትምህርት መጣ። አምላክ አይደለም የሚል ትምህርት መጣ። መንፈስ ቅዱስ ከአብና ከወልድ ያንሳል የሚል ትምህርት መጣ። አየው። ስለዚህ ምን ያደርጋሉ? በዛ ጊዜ የነበረችው አንድ ካታሆሊክ ወይም ዩኒቨርሳል ቸርች አንድ ቤተክርስቲያን አለች። ሁሉም ከየዓለሙ ይጠራራል። ከዛ በኋላ ይጠራሩና ያን ትምህርት ይገመገማል፣ ይከራከራሉ። ያንን ሰው አዲሱን ትምህርት ያዳምጡታል። ከዛ በኋላ ትምህርቱ ይረታል ማለት ነው በትክክለኛ ትምህርት ገባት ሄደው። ስለዚህ አሁን የመጀመሪያው ሁሉም አባቶች ተሰብስበው ያመኑበት ያጸደቁት ትምህርት መሆኑ አንድ። ሁለተኛ ከመጽሐፍ ቅዱሱ ጋር ስለማይጋጭ መጽሐፍ ቅዱሱ ጋር ያለው ትምህርትና የትምህርት ስለማይጋጭ ምክንያቱም መጽሐፍ ቅዱሱ ነው ራሱ እነሱ ምን ያደረጉት ከሐዋርያቱ ተምረው ደግሞ ለእኛ ያስቀምጡልን ማለት ነው። ገባት ሄድ ሰው ወደኋላም ወደፊትም ኮምፔር ማድረጊያ መመዘኛ ሚዛኖች አሉት። ከዛ ደግሞ በመሀል ማን አሉ? ሐዋርያቱ አሉ፣ የሐዋርያቱ ተማሪዎች አሉ፣ ዋናው ጌታ አለ፣ ትንቢቶች አሉ፣ መጽሐፍቱ አሉ። እነዚህ ሁሉ አንድ ላይ ማች አድርገው ትምህርቱ ይቀጥላል ማለት ነው። ለምሳሌ ቻሌንጅ የሚያደርገን ካለ ምን እናደርጋለን? ልክ አንድ ሰው መጥቶ ለምሳሌ አሁን አይተኮነ ፕሮቴስታንት አለ፣ ካቶሊክ አለ፣ ኦል ጂሰስ አለ አይደል? ቴዲ እሺ ማናችን ልክ ብንል ማን ነው የሚዳኘን? መጽሐፍ ቅዱስ አንድ ይዘናል። ኦኬ አሁን እንዳኝ ብንል ማን ይዳኘን ነው? የራሳችን ትርጉም አይዳኘንም አይደል? ስለዚህ ምንድነው መዳኛው? ምንድነው ያን ነገር የሚዳኘው? ኦኬ ከዛሬ 2000 ዓመት በፊት የነበሩት አባቶች ይሄን እንዴት ተረዱት? መጽሐፍ ቅዱስም ምን ብሎ አስተማሩት አይደል? ምክንያቱም ወደ እነሱ ስትሄድ ለሐዋርያቱ የቀረቡ ናቸው። ከሐዋርያቱ ቃል በቃል የሰሙ ናቸው። ቃል በቃል የተማሩ ናቸው። አየው። ስለዚህ እነሱ እንዴት ተረዱት የሚለውን ሄደን ዳኛ እነሱ እናደርጋለን ማለት ነው። ኦኬ አሁን እዚህ ጋር አንድ ጥያቄ ለምሳሌ አሁን የእናንተ አሁን ቀደም ሲል የጠቀስካቸው የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት፣ የኦንሊ ጂሰስ መጽሐፍ ቅዱስ ኮመን መጽሐፋችሁ ነው። በቀኖና ላይ ደግሞ ልዩነቶች አሉ። ቀኖና ላይ በዶክትሪን ደረጃ በዶግማ ደረጃ አንድ ነው። ቀኖና ስልህ የመጽሐፍ ቅዱሱ ብዛት ላይ ራሱ ልዩነት አለን። የእናንተ 81 ነው። 81 ማለት ነው። ኦኬ ዞሮ ተስማም መጽሐፍ ቅዱስ የጋራ እንትናችሁ ነው። እንትናችሁ ነው። መጽሐፍ ቅዱስ ሁላችንም እንይዛለን። ቴንክ ዩ። ተጨማሪ ነገር አሁን ለማስረዳት አሁን ከአንተ ወገን የተጻፉ መጽሐፍቶችን ካመጣ ሌሎቹ በአንተ ወገን ሰዎች በተጻፉ እንዴት ሊዳኙ ይችላሉ? ይሄ ፌር አይደለም ቢሉሳ እንዴት ትላቸዋለህ? ምክንያቱም እነሱ የራሳቸው ነቢያቶች፣ ፓስተሮች፣ ሰባኪዎቻቸው የጻፏቸው መጽሐፎች አሉ። አሁን የሐዋርያት ስራን ተንትነው የሚጻፉ አሉ። ልዩ ልዩ ነገሮች አሉና በእስልምናም ብትሄድ ራሳቸው መጽሐፎች ይኖሯቸዋል እና ሁላችሁም በራሳቸው የተጻፉትን መጽሐፍ ካመጣችሁ ፌር ሊሆን ይችላል። ኦኬ በጣም አሁንም ይኸውልህ በደንብ አስተውል ቴዲዬ። አመጣን መጽሐፍ ቅዱሳችን አይደለም። ከዛ መጽሐፍ ቅዱስ አምጥተን ልክ ስናብራራ ተለያየን አይደል?
እንዲህ ብሎ ያብራራል ሰው ማን ነው ተብሎ ይጠይቃል። ቀጥሏል ማለት ነው አይደል? አሁን አንተ ያብራራውን ትምህርት አንተ ይሄን ዲፋይን ያረክበትን ትምህርት ማን ነው ከዛሬ 2000 ዓመት በፊት ሐዋርያት ተናግረውታል? የሐዋርያት ተማሪዎች ይሄን ደግመውታል? ከየት ነው ያመጣው? ምንጭ ምንድነው ይባላል ማለት ነው። አይደል? ምንጭ ይታይና ወደ ኋላ ተከዶ ምንጭ የተቀዳበት ምንጭ መነሻ ኤቪደንስ ካለ በኤቪደንስ አንተ ያው ትክክለኛው አንተ ትሆናለህ ማለት ነው። ምክንያቱም በኋላ መጥቶ አዲስ ትምህርት የሚያስተምር ካለ ያቺው 2000 ዓመት ሙሉ አንዲቷ ቤተክርስቲያን ተሳሳታለች እንዴ? አትሳሳትም። ስለዚህ ሁለታችን መጣና መዳኛችን የሚሆነው የአባቶች ትምህርት ይሆናል ማለት ነው። ፍቹ ይሆናል ማለት ነው የሚዳኘን። ለምሳሌ ኢየሱስ ክርስቶስ ምን አለ? ከኔ አብ ይበልጣል አለ። ምሳሌ ነው የሚሰጥ። በዮሐንስ ወንጌል ላይ ክርስቶስ ምን አለ? ከኔ አብ ይበልጣል አለ። አሁን በሌላ ቤተ እምነት ያሉት ይሄን ወስደው ይሄው ኢየሱስ ክርስቶስ እኮ ከኔ ይበልጣል አብ ብሏል፣ ስለዚህ ምን የለውም አለ። ምን የለውም ይላሉ? እርሱ አምላክነት የለውም፣ ከኔ አብ ይበልጣል ብሏል ይለዋል። አየው፣ አሁን ይሄን ያለ ሰው መጥቶ ቢጠይቅህ አረ ይበልጣል ትለዋል፣ አይበልጥም ይላል። ይበልጣል ትለዋል፣ አይበልጥም። ኦኬ፣ ታዲያ መዳኛ ምንድነው? መዳኛችሁ የሚዳኛችሁ ምንድነው? ኦኬ፣ ወደኋላ እንሂድና ይሄን ትምህርት ያስተማረ ሰው አለ ወይ? ወይስ ያንተ ትምህርት ነው አሁን የተጀመረው? ከዛሬ ወደኋላ ሄዶ ትክክለኛው የሐዋርያቱ ትምህርት፣ ምክንያቱም ከጌታ ሐዋርያቱ ተቀበሉ አይደለም ቴዲ? ከሐዋርያቱ ደግሞ የሐዋርያቱ አስተማሪ የሐዋርያቱ ደግሞ ተከታዮች ተቀበሉ አይደል? ስለዚህ እነዚህ ምን ተረዱት? ምን ብሎ አስተማሩ? ምን ተረዱት? ከዛ በዛ ይመዘንና አንደኛው ያልፋል፣ አንደኛው ያልቃል ማለት ነው። ኦኬ። የመጨረሻ ግን አንድ ጥያቄ ላንሳ ከዚህ ጋር። ምናልባት አሁን ቢኖሩ አሁን 3 አይነት ሰዎች አሉ እኔ በገባኝና በተረዳሁት ልክ። የመጀመሪያዎቹ ስትነግራቸው ቶሎ የሚይዙ ናቸው። ልክ አሁን ኢየሱስ ክርስቶስ ዘር ሊዘራ ወጣ፣ አንደኛው ጭንጫ ላይ፣ አንደኛው ሜዳ ላይ፣ አንደኛው እሾህ ላይ እንደሚለው እያለ እንደሚያስተምረው ማለት ነው። አሁን ሁሉም ሰው ቃሉ አንድ ቢሆንም የመረዳት ሌቭሉ ግን አንድ አይደለም። ለምሳሌ በመዝሙርና በፈለገ መካከል ልዩነቶች አሉ። ምንም እንኳ ዶግማቸው አንድ ቢሆንም የምትከተሉት ቀኖና አንድ ቢሆንም ነገሮችን የምታስተምሩበት ቃላት አጣጣላችሁ፣ ምሳሌ አጠቃቀማችሁ ምናምን ይለያያል። አሁን ይሄንን መጽሐፍ እንደ ማስረጃ ከምታመጡልን እዛው በጋራችን በሆነው በመጽሐፍ ቅዱስ ዙሪያ ላይ ብቻ እንከራከር፣ በእናንተ ጉዳይ ላይ አናምንም ቢሉ በመጽሐፍ ቅዱስ ላይ ብቻ ለመወያየት ፈቃደኞች ናችሁ? እኛ በጣም ፈቃደኞች ነው። ለቴዲ ምን አለ መሰለህ፣ መጽሐፍ ቅዱስ በምሳሌዎች በሚስጥሮች የተሞላ መጽሐፍ ነው። ተረዳኝ? ለምሳሌ ጌታ ሲያስተምር በምሳሌ ያስተምር ነበረ። ዘር ሊዘራ ወጣ አላልክም ቅድም? ኦኬ፣ አንዱ በጭንጫ መሬት፣ አንዱ በእሾሃማ፣ አንዱ በአለት፣ አንዱ በመንገድ ዳር ወደቀ ያላል። ኦኬ፣ ይሄ ሊፈታ ይገባል። ትሩ አይደለ? ያው ልክ እሱ ይፈታል ማለት ነው። ምሳሌዎቹ ላይ ወይም ትርጓሜዎቹ ላይ ወይም ሚስጥራቶቹ ላይ ሆል አግሪመንት፣ ምክንያቱም ቤተክርስቲያን አንዲት ናት ብያለሁ። አባቶች የተስማሙበት ትምህርት የቱ ነው የሚለው ይወሰዳል ማለት ነው። ገባ? ብንከራከር ኦኬ፣ አባቶች እንዴት ተረዱት? ምክንያቱም መጽሐፍ ቅዱስ ማንም ለገዛ ፈቃዱ እንዲተረጉም አልተፈቀደለትም ተብሏል። ገባ? መንፈስ ቅዱስ ያስተረጎማቸው፣ መንፈስ ቅዱስ ያስረዳቸውን አባቶቻችን አቀበሉ። የእኔ መረዳት የሚባል ነገር የለም። አሁን ከዚህ በኋላ የእኛን የኦርቶዶክስን አቋም ነው የምነግርህ። አሁን ዲያቆን ፈለገ ወይም ኤርሚ የእኔ መረዳት ብላ አይጀምሩ። የቤተክርስቲያኔ መረዳት ነው የሚሉት። ለምን? ምን አለ? ቼኑ አለ፣ ሰንሰለቱ አለ፣ ቅብብሎሹ አለ። ገባ? ቅብብሎች ስላለ ከጌታ ሐዋርያት፣ ከሐዋርያቱ የሐዋርያቱ ደግሞ ተማሪዎች እያለ ደግሞ እኛ ጋር ደረሰ ማለት ነው። ስለዚህ ቅብብሎሹን የጠበቀ ትርጉም፣ ቅብብሎሹን የጠበቀ ቤተክርስቲያን ያረዳድ ያስፈልጋል ማለት ነው። እኛ አሁን ብትጠይቀን ቤተክርስቲያኔ እንዳለችኝ፣ ቤተክርስቲያኔ እንደነገረችኝ እንጂ እኔ እንደተገለጠልኝ እኔ እንደገባኝ ብለን አልነግርህም። እንደዛ ከሆነማ የየግላችን ምን ሊሆን ነው መሰለህ? ኢንተርፕሪቴሽን ሊሆን ነው። መጽሐፍ ቅዱስ ማንም ሰው በግሉ እንዲተረጉም ደግሞ አልተፈቀደለትም። በሐዋርያት ሥራ ምዕራፍ 8 ላይ አንድ ታሪክ አለ። የኢትዮጵያ ጃንደረባ ሲባል ሰምተህ ታውቃለህ? የንግስት እሌኒ የኢትዮጵያ ጃንደረባ ምን ያነብ ነበር መሰለህ? ምዕራፍ 8 ላይ
የነብዩ ኢሳያስ መጽሐፍ ያነበው ነው። ጎበዝ ሲያነብ ምን አለ መሰለ? ያነበው አልገባው፣ በራሱ ግን ተርጉሞታል። ስለዚህ ምን አለ? እንዲያውም ምን አለ መሰለ? የሐዋርያት ሥራ ምዕራፍ 8 ላይ እንዲህ ብሎ ጠየቀው። በእውን የምታነበውን ታስተውላለህን አለው ፊልጶስ። ያነበዋል እኮ ግን ታስተውላለህን የሚለው አለች፣ አያስተውል። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ይቀመጥ ዘንድ ፊልጶስን ለመነው። ያነበበውም የነበረው የመጽሐፍ ክፍል ይህ ነበር ይላል። ምን? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል ይላል። ጃንደረባውም ለፊልጶስ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ ሰው አለ። አየው። ከዛ ፊልጶስም ይላል አፉን ከፈተልና ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አየው ቴዲ፣ ፊልጶስ የጠየቀው ስለ ኢሳያስ፣ ፊልጶስ ግን የሰበከው ከምን ጀምሮ ይላል? ከመጽሐፉ ጀምሮ እስከ ክርስቶስ ድረስ ሰበከው። ለምን ቢባል ትንቢቶች ሁሉ ስለማን ስለሚናገሩ? ስለ ክርስቶስ ስለሚናገሩ። አየው። ኢሳያስ እንዲህ ቢልም ትምህርቱ ግን ስለማን ነው? ስለ ክርስቶስ ነው። ትንቢቱ ተነገረ በኢሳያስ፣ ፍጻሜው በክርስቶስ ሆነ እያለ ኮኔክት አደረገለት ማለት ነው። አየው። ይሄን ግን ኮኔክሽን ማን ሰጠው? በራሱ ቢተረጉም አያገኘውም። ስለዚህ በመንፈስ ቅዱስ የተሞሉ ሐዋርያን አበው፣ አየው፣ አባቶቻችን ሐዋርያት፣ ኋላም የሐዋርያት ደግሞ የሾሟቸው እነሱ በመንፈስ ቅዱስ እየተረዱ እየፈቱ እኛ ጋር ደረሰ ማለት ነው። ስለዚህ እኔ ከፊልጶስ የተለየ መፍታት አለብኝ አሁን ላይ? ከፊልጶስ ከተናገረው የተለየ ብፈታ መመዘኛ ምንድን ነው የሚሆነው? ወደኋላ ሄጄ ኦኬ ፊልጶስ እንዴት ፈታው ነው አይደለ? ይሄን ትንቢት ፊልጶስ እንዴት ፈታው ነው መዳኛው አይደል? እንጂ ዛሬ መጥቼ የራሴን ትርጉም ባስቀምጥ አይ በግ የተባለው እኮ ሌላ ነው፣ ነብዩ እኮ ስለ ራሱ ነው ብለህ ምንድነው ማስረጃ ብትለኝ ማስረጃ ምንድን ነው የሚሆነው? ይሄን ጥሩ ምሳሌ ነው ያነሳው። ለምሳሌ የነብዩ ኢሳያስን መጽሐፍ የንግስት ኢሌኒ ጃንደረባ የገንዘብ ሚኒስትር ነው በወቅቱ። በጅሮንድ ይባላል። የንግስት ኢሌኒ በገንዘቧ ላይ የሰለጠነ ሰው ነው። እና አሁን ፊልጶስ ሲነሳ በእግዚአብሔር መንፈስ ተመርቶ ነው የተነሳው። ተልኮ ነው። እውነት ነው። ዝም ብሎ አይደለም የተነሳው። መንፈስ ሰሙር የሆነ ኮንፊውዝድ የሆነ ሰው አለ፣ ሂድና ግለጽለት ተብሎ ነው ሄደው። ኮንፊውዝድ የሆነ ሰው ሳይሆን የጌታን መልአክ ምናሉ ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነ መንገዶ ሂድ አለው። ተነስቶም ሄደ ይላል። ኮንፊውዝ ስል ሰውየው ያነበዋል እንጂ አንደርስታንድ አደረገው። አሁን ይኸውልህ ሰውየው ፊልጶስ እንደተላከለት አያውቅም። ፊልጶስም ሰውየው እንደሚያገኘው አያውቅም። ብቻ ተነስተ ሂድ ነው የተባለው። ኦኬ ቀጥል። አሁን ቴዲ አሁን የሆነ ያው እግዚአብሔር ሲልከው ለዓላማ ነው። እውነት ነው። እኔ አሁን ሲመስለኝ እዛ ጋር ሰውየው የነብዩ ኢሳያስን መጽሐፍ ያነባል፣ አንዳንድ ሰው ቃላት ያነባል እንጂ አንደርስታንድ አያደርግም። እውነት ነው። እንዲህ አይነት ሰዎች አሉ። በአማርኛ የተግባባንም አንግባባም እኮ። ለምሳሌ መዝሙር የሚናገረውን ንግግር ለዛ ነው ብዙ ጊዜ አሁን ጭቅጭቅ የሚፈጠረው። አንዳንድ ተመሳሳይ ነገሮች የተናገሩ ሰዎች ይጨቃጨቃሉ። የተረጋጉ ሰዎች ይገቡና አንተምተው ይላሉ። እሱ እኮ የሚለው እንደዚህ ነው፣ እሱ የሚለው እንደዛ ነው ሲሉ እንላለን። መጽሐፉን ያነበዋል ግን አይገባውም። ወይ አይገባውም ወይ ደግሞ በራሱ ይተረጉመዋል። አስረጅ ሳይኖረኝ እንዴት ሊገባኝ ይችላል ሲል ፊልጶስም በመንፈስ ተልእኮ ይዞ ነው የመጣው። እና አሁን ፊልጶስ ግን ማን ነው የላከው ከተባለ በእግዚአብሔር መንፈስ የመጣ ሰው ነው፣ መንፈስ ቅዱስ። እውነት ነው። አሁን መጽሐፍቶች መንፈሳዊ ነገሮች ልክ እንደዚህ በእግዚአብሔር መንፈስ ተመርተው መጽሐፍ የለባቸውም ወይ የሚሉ ጥያቄዎች ቢነሱ ምንድን ነው ምትሉት? ለምሳሌ አሁን ይሄ መጽሐፍ ቅዱስ ሁላችሁም እንደምትስማሙት በእግዚአብሔር መንፈስ የተመሩ ሰዎች የጻፉት ነው። ማጣቀሻ ምናምን የሚባሉ ነገሮች እንኳን በማጣቀሻዎች ቀርቶ በቅዱሱ መጽሐፍ እንኳን ብዙ ጭቅጭቆች፣ ብዙ ጥያቄዎች ይነሳሉና ይህንን እንደ ማስረጃ ስታመጡ አባቶች የጻፉት ከዚህ ቀደም የነበሩ የእምነታችን ተከታዮች የጻፉት ስትሏቸው ሌሎችን ሊቀበሉት ይችላሉ ወይ? ክርክር አይሆንም ወይ? ሌላኛ ክርክር አይሆንም ወይ? ከዛ ይልቅ በመጽሐፍ ቅዱሱ ላይ መጽሐፍ ቅዱሱ ራሱ በጣም ዋይድ ነው። ውይይቶች በዛ ብቻ መሆን አይችሉም። የእስልምና እምነት ተከታዮች ቁርአንን ይዘው ይመጡ አንደርስታንድ ታደርጋለህ። እናንተ ግን ክርስቲያኖች
ሴንተር አድርጋችሁ ማውራት ያለባችሁና መጫወት ያለባችሁ በመጽሐፍ ቅዱስ ዙሪያና ዙሪያ ብቻ መሆን የለበትም። እሱን እኮ ነው ምርቴ። ለምሳሌ በእስልምና ባይዘው ቁርአን ብቻ አይደለም ሐዲስ እና ተፍሲር አለ። ቁርአን በቁርአን ይፈታል፣ ቁርአን በሐዲስ ይፈታል፣ ቁርአን በተፍሲር ይፈታል። ኦራይት ቁርአን ያው ቁርአን ነው ከሰማይ ወረደ ብለው ክሌም የሚያደርጉት መጽሐፍ ነው። ሐዲስ ደግሞ የነብያቸው ንግግር የእሳቸው ተከታዮች ነብዩ እንዲህ ብለዋል፣ እንዲህ ተረድተዋል፣ እንዲህ ተርጉሟል ብለው የጻፉበት ነው ሐዲስ የሚባለው። ተፍሲር ደግሞ ከነሱ ቀጥሎ ያሉ የእስልምና አስተማሪዎች ትላልቅ የሚታመኑ ሙፈሲር ይባላሉ፣ ወይም ተርጓሚዎች ማለት ነው። ይሄ ማለት ይሄ ነው ብለው ይፈቱበት። ስለዚህ ቁርአን እንኳን ለብቻው አይደለም የሚፈታው፣ በእነዚህ በሶስቱ ይፈታል ማለት ነው። በቁርአን ቁርአኑ ይፈታዋል፣ ወይ ደግሞ ቁርአኑ በሐዲስ ይፈታል፣ ወይ ደግሞ በተፍሲር ይፈታል ማለት ነው። በእኛም በመጽሐፍ ቅዱሳችን ሴንፍ በቃ ያለው ምንድን ነው? መጽሐፍ ቅዱሱ አለ። መጽሐፍ ቅዱሱ ግን እኛና እነሱ ጋር ያለው ልዩነት እኛ ከሰማይ ያወረደ መጽሐፍ አይደለም፣ መንፈስ ቅዱስ የተሞላበት ጻፉት ነው የምንለው እኛ። መንፈስ ቅዱስ እየመራቸው ጻፉት። እነዚህ ጻፉት አባቶቻችን ደግሞ ምን አደረጉት? መጀመሪያ የቃሉን ትምህርት ነው ያስተላለፉት። ከዛ በኋላ ነው እምነትን ለማጠንከር የጻፉት። ገባ? እምነትን ለማጠንከር ጻፉ። ለምሳሌ የቅዱስ ጳውሎስ መልእክት ብታየው ካስተማረ በኋላ የጻፋቸው መልእክቶች ናቸው። ለዳኑ በክርስቶስ አሉ የጻፉ መልእክቶች ናቸው። ገባ? እንጂ ጽፎ አይደለም የሚያስተምር የነበረው ሰው። በእኛ ይሄ ነው ልዩነቱ። ሰው አሁን ለምሳሌ መጽሐፍ ቅዱስ ይላል ካልተላኩ እንደዚህ ያስተምራሉ ይላል። እኛ ምን እናምናለን? መላእክትም ትክክለኛው ትምህርት በቅብብሎሽ ያለፈ መሆን አለበት ብለን እናምናለን። ክርስቶስ ካላካቸው ማን እንደላካቸው በምን ታውቃለህ? ገባ? ሐዋርያቱ የላከ ክርስቶስ ነው። ስለዚህ የምትሰማው ትምህርት ትክክለኛ የክርስቶስ ትምህርት ሆኖ የምታራግጠው ከክርስቶስ የተላኩ መሆን አለባቸው የመጀመሪያው። ቀጥሎ ደግሞ ከክርስቶስ የተቀበሉትን ደግሞ እነዚህ ሐዋርያት ደግሞ ለሌላ ሰው ማስተላለፍ አለባቸው አይደል? እንዳስተላለፉ ጥቅስ ልስጥህ። የሐዋርያት ስራ ላይ ሜላ መሰለ የሐዋርያት ስራ ምዕራፍ 6 ቁጥር 5 አሁን ቅብብሎሹን ላሳይክ ነው። የሐዋርያት ስራ ምዕራፍ 6 ቁጥር 5 ይህም ቃል ህዝቡን ሁሉ ደስ አሰኛቸው፣ እምነትና መንፈስ ቅዱስም የሞላበትን ሰው ይላል እስጢፋኖስን የመረጡትን ያው ቅብብሎሹን ላሳይክ ነው። እነሱን ጌታ መረጠ፣ እነሱ ደግሞ የመረጡትን ለነገክ ነው ያስተላለፉትን። ለማ አንደኛ እስጢፋኖስ ማለት የተወገረው ማለት ነው። የመረጡት ግን ማን ናቸው? ሐዋርያት። እስጢፋኖስ ተነስቶ እኔ እኮ የጌታ ተከታይ ነኝ ብቻ አላለም፣ አይችልም። ገባ? በሐዋርያቱ የሚመረጥ ሐዋርያቱን የሚተካ ያስፈልጋል። ስለዚህ የሐዋርያቱ መራጭ ጌታ ደግሞ ሐዋርያቱን እረኛ አድርጎ ሾመ። ምን እንዲያደርጉ? እንዲመርጡ፣ እነሱ ደግሞ ተተኪ እንዲመርጡ። ቅብብሎሽ ምን ላይ ነው? ማማ እንደመረጡ ልንገርህ። አንደኛ እስጢፋኖስ፣ ሁለተኛ ፊልጶስ፣ ሶስተኛ ጰርኮርሶሮም፣ ኔቄራኖም፣ ጢሞናንም፣ ጴርሜናንም ይሁዲነትም ገብቶ የነበሩ የአንጾኪያውን ኒቃሎስን መረጡ ይላል። አየው፣ እነዚህን ሁሉ መረጡ ለአገልግሎት ማለት ነው። አሁን እነዚህ ደግሞ ወጥቶ አስተማሩ ማለት ነው። አየህ፣ ስለዚህ ምን አለ ማለት ነው? ቴዲዬ ቼኑ አለ፣ ሰንሰለቱ አለ፣ ቅብብሎሽ አለ ማለት ነው አይደል? ገባ አይደል ቴዲ? በጣም ጥሩ። ስለዚህ ቅብብሎሽ ውስጥ ያላለፈ ትምህርት አንቀበልባቸው ማለት ነው። ስለዚህ ቅብብሎሽ መኖር አለባቸው ነው የምትሉት? በቃ አዎ። ምክንያቱም ዳኛው እሱ ነው የሚሆነው። እኔ ተነስቼ ከግሌ የሆነ ነገር ባስተምርስ በምንድን ነው የምትመዝነኝ? ቅብብሎሹ እንዴት ተረዳው ነው መመዘኛችን አይደል? ምክንያቱም ትክክለኛው ትምህርት እሱ ነው የሚለው። በሐዋርያትና በነቢያት ትምህርት ቆማቸዋል፣ ታንጻቸዋል ነው የሚለው። ትክክለኛውን የሐዋርያቱን ትምህርት ወደኋላ ሄደ ማግኘት አለብን። ሰው ቅብብሎች ነው የሚዳኘን በቃ እንጂ መጽሐፍ ቅዱሱም አሁን በጣም በደስታ እንወያያለን። በመጽሐፍ ቅዱሱ ግን የሆነ ፍቺ ባመጣ ፍቹ ማን የፈታው? ከግልክ ነው ከኪስክ ነው ወይስ ቅብብሎች ውስጥ ያለፈ ፍቺ ነው የሚለው ይታያል ማለት ነው። ኦኬ፣ እነዛ አባቶች በእግዚአብሔር መንፈስ ተመርተው ስለ መጽሐፋቸው ማስረጃው ምንድን ነው? በጣም ጥሩ። እኔ ብቻ ከመልስ ደግሞ ዲያቆን ፈለገም ይሳተፉ እንዳይተኙብን። ዲያቆን ፈለገ ቀጥሉ ደግሞ። ያው እናንተ ጋር ቀን ስለሆነ ነው ምናልባት የበረታችሁትና እኔ የሆኑ ነገሮችን ልበልና ረፍት ላድርግ። ያሬዶ
በጣም ቃልዮትን ያሰማልን። እናመሰግናለን ቴዲሻ። የአሁኑን ጥያቄ ከመመለሴ በፊት ግን ቅድም ላነሳኸው ጥያቄ አንድ ብቻ መልስ ልመልስ። ኦርቶዶክስ ተዋህዶ የምትባሉት ለምንድን ነው ለሚለው ጥያቄ ማለት ነው። ኦርቶዶክስ ማለት የግሪክ ቃል ነው። ከሁለት የግሪክ ቃል የተወሰደ ነው። ኦርቶ እና ዶክስ ከሚል ማለት ነው። ተረጓሚውን ብዙ ያውቀዋል። ቀጥተኛ መንገድ ማለት ነው። እና ይሄ የሰው እንዴት ቤተክርስቲያን ሊኖራት ቻለ ከተባለ አንድ ማወቅ ያለብን ትልቁ እውነት ምንድን ነው? ጌታችን ኢየሱስ ክርስቶስ እኔ መንገድም እውነትም ብርሃንም እኔ ነኝ ብሎ ስለ ራሱ እንደተናገረ ወደዚህ ብርሃን ወደሆነው እውነት ወደሆነው መንገድ ወደሆነው ክርስቶስ በቀጥታ የምታደርስ በቀጥታ የምትወስድ እውነተኛ አስተምሮ ያላት ቤተ ክርስቲያን which means ክርስቶስ በደሙ የመሰረታት የክርስቶስ ኢየሱስ ሙሽራ ስለሆነች ቀጥተኛ መንገድ ተብላ ትጠራለች። ወደ ምን የምትወስድ? ወደ ክርስቶስ። ቀደም እንዳልነው የሁሉም ሰው ፍላጎት ኖሮ ተስፋ የሚያረጋትን መንግስተ ሰማያት መውረስ ነው። ከዛ አንጻር ቀጥተኛ መንገድ ተብላለች። ቀጥተኛ ያልሆኑ መንገዶች አሉ፣ ያው አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ላይ በፊልጶስ ቂሳሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ሰብስቦ አንድ ጥያቄ ጠየቃቸው። ኢየሱስ ማን ነው ብሎ ማለት ነው። በጣም በሚደንቅ ሁኔታ ዛሬም ድረስ ትውልድ ሁሉ ይህን ጥያቄ ይጠይቃል። ማን ነው ኢየሱስ? ኢየሱስ ማን ነው ይላል። ይህንን ጥያቄ ለመጀመሪያ ጊዜ የጠየቀው የቃላት ሁሉ ባለቤት ራሱ ጌታችን ኢየሱስ ክርስቶስ ነው። እና ጌታችን ኢየሱስ ሐዋርያትን ጠየቃቸው። ሰዎች እኔን ማን ይሉኛል አላቸው። እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ነገሩት። አንዳንዶች ኤልያስ፣ አንዳንዶች ዮሐንስ፣ አንዳንዶች ደግሞ ኤርሚያስ ነው ይለዋል። አንዳንዶች ደግሞ ከነቢያት አንዱ ነው ይለዋል። አየህ፣ ቀጥተኛ ያልሆነ ነገር አለ ማለት ነው። ስለ ክርስቶስ ሰዎች በትክክለኛው መንፈስ ያልተረዱት ቀጥተኛ ያልሆነ ነገር አለ እና ሐዋርያት ሰዎች ስለ ኢየሱስ ሲያወር የሰሙትን ነገር በአጠቃላይ ለጌታ ለኢየሱስ ነገሩት። ከዛ ጌታችን እነሱን ደግሞ ጠየቃቸው። እናንተስ ደግሞ እኔን ማን ትሉኛላችሁ አላቸው። በዚህ ጊዜ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አየህ፣ ጴጥሮስ የተናገረው ቃል እና ሰዎች ስለ ኢየሱስ ይሉት የነበረው ቃል ይለያያል። ስለዚህ ኦርቶዶክስ ተብላ የምትጠራው ቀጥተኛ መንገድ ተብላ የምትጠራው ለዛ ነው። ምክንያቱም እንደሚታወቀው ኢየሱስ ኢየሱስ የሚሉ ግን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን ኢየሱስን የማይጠሩ ኢየሱስ ኢየሱስ የኢየሱስ እያሉ ስም የሚጠሩ ነገር ግን በግብር ግን ሪል ክርስቶስ ኢየሱስን የማያውቁ ኢየሱስ 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 የሚሉ ነገር ግን ኢየሱስ ክርስቶስን ከሶስቱ ቅዱስ አንዱ ቅዱስ እንደሆነ የሚዘነጉ ብዙ ሰነፎች አሉ። ስለዚህ ከነዛ ሁሉ የሚያጠራት ይችን የክርስቶስ ኢየሱስ ሙሽራ የሆነችን ቤተክርስቲያን ይሄ ስሟ ነው፣ ይሄ ትምህርቷ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው። እናም ጌታችን ኢየሱስ ክርስቶስ ጴጥሮስን ንዑድ ክቡር ነው ያለው። ከዛ በኋላ ይሄ ንዑድ የሚያስብል ክቡር የሚያስብል ትምህርት ነው ማለት ነው። ይሄንን ቃል የሚመሰክር በአጠቃላይ ንዑድ ነው፣ ክቡር ነው። ከዛ ውጭ ግን የተለያዩ ሀሳቦችን የሚናገሩ ሰዎች በአጠቃላይ ከእውነት የራቁ ናቸው። ስለዚህ ቀጥተኛ መንገድ የምንለው በፖለቲካ እኛ ራሳችንን ተሰብስበን አጽድቀን ሳይሆን በቅዱሳን አባቶቻችን ርትዕት የሆነው አስተምህሮ እውነተኛ የሆነው መንገድ ለብዙዎች እውን ይሆን ዘንድ ኦርቶዶክስ ተዋህዶ ቤተክርስቲያን ተብላ ቤተክርስቲያናችን ትጠራለች። እና አሁን በጣም አሪፍ የሆነ ሀሳብ አንስተሃል። እናንተም ኦርቶዶክስ የሆናችሁ ሰዎች ስለ ኢየሱስ ክርስቶስ ስለ ሌሎች ትምህርቶች መጽሐፍ ቅዱሳችን ይዛችሁ ብትናገሩ፣ ሌሎችም ሰዎች ደግሞ ሌላ የሆነ ሀሳብ ቢናገሩ እንዴት ነው መለየት የሚቻለው የሚል ሀሳብ ተነግራል። በጣም በነገራችን ላይ በጣም ሁሉም ሰው ሊያስበው የሚገባ ሀሳብ ነው። ይህም ብቻ ብዬ ላብቃ፣ እኔም ስለደከመኝ። ይህ የምታየው መጽሐፍ ቅዱሳችን ነው። እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስ ነው። ይሄ እውነተኛ የእግዚአብሔር እስትንፋስ ተብሎ ይጠራል። የእግዚአብሔር ቃል። በዚህ ቃል ላይ ደግሞ ሰዎች አዲሽናል በሆነ መልኩ ሰው ሰራሽ ትምህርቶችን ይጨምራሉ። ሰው ሰራሽ ትምህርቶችን እና ስህተት የሆነውን ትምህርት በምን ማወቅ ይቻላል? ቴሪሻ ከፍሬው። በነገራችን የማንንም ሰዎች ገዛ መጠየቅ አይኖርም። ነገሮችን አብዝቶ ጠያቂ የሆነ ሰው ኦርቶዶክስ ይሆናል ይባላል በአባባል ነው። ቴሪሻ አሁን ፖለቲካ ለመስራት ሳይሆን አብዝቶ ግን ጠያቂ የሚሆን ሰው ልክ እንደዚያ ይሆናል። ምክንያታዊ በሆነ መልኩ ለምሳሌ ኦርቶዶክስ የሆኑ ሰዎች ለምንድን ነው እንዲህ የሚሉ? ኦኬ፣ ፕሮቴስታንት የሆኑ ሰዎች ስለምንድን ነው እንዲህ የሚሉት የሚለውን ነገር በጥንቃቄ ሰዎች ከጠየቁ ስለ እውነት ነው የምልህ እውነተኛ የሆነውን ቤት ያገኙታል። አንዳንድ ለሆዳቸው ያደሩ
መተዳደሪያቸው ዩቲዩብ የሆኑ ሰዎች ስለሆነ ስሜቴ የሆነው እኔ በቅርቡ አንድ ቅርብ ጊዜ አወቅኩ። እሷ አለ ስሙን አላውቀውም። በአንድ ጊዜ ሙስሊምም ፕሮቴስታንትም ኦርቶዶክስም ሆኗል። በጣም የሚገርመው ደምሳሽን ቀድሞ ፍቅር ሲዝምን ቀድሞ ነቢይ ሁሉ ሆኖ ያውቃል። በጣም በሚገርም ሁኔታ ስሜታ የሆነ ሰው ምክንያት የሆነው የማይጓዝ ሰው እንዲሁ ሲኳትን ይኖራል። በዘፍጥረት ምዕራፍ 4 ከቁጥር 12 ላይ እግዚአብሔር ለቃየል የተናገረው ቃል ዛሬም ድረስ በብዙዎች ይፈጸማል። ምንድን ነበር ያለው? ለቃየል በምድር ላይ ተቅበዝባዥ ትሆናለህ ያለው ሰው ስሜቴነት የሚያጠቃቸው በምድር ላይ ሲቀበዘበዙ የሚኖሩ ሰዎች አሉ። ዘባሉ ስሜቴነት ኢየሱስ ክርስቶስን ሲፈልጉ ጓደኛቸው፣ ሲፈልጉ የስራ ባልደረባቸው፣ ሲፈልጉ የሆነ ነገራቸው ማድረግ የሚፈልጉ ሰዎች አሉ። እውነተኛው ትምህርት የቱ ነው? በመጽሐፍ ቅዱስ ማስረጃነት በእውነተኛው ፍሬ መለየት ይቻላል። ምሳሌ ልስጥ። በዚህ መጽሐፍ ቅዱስ ላይ ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ያለን ቃል አንሳና ምሳሌ ብቻ ልስጣችሁ። በደንብ አዳምጡ። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ነቢዩ ኢሳይያስ በትንቢት ቃል የተናገረውን ነገር እንመለከታለን። እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል እየተናገረላት ያለችው ሴት ማነች ከተባለ መልሱ ምንድን ነው? ማነች? ለምሳሌ ቴኒሻ ነቢዩ ኢሳይያስ በትንቢት ቃል የተናገረላት እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች ብሎ ድንግል ብሎ ይጠራል፣ ወንድ ልጅም ትወልዳለች፣ ከዛስ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረላት ይች ሴት ማነች? ቴኒሻ ማርያም ነች እንበልና ለምሳሌ ማርያም ነች ስትል አንዳንዶች ላለማመን ፈልገው አይ የሚባል ነገር የለም ማስረጃ አምጣ ቢሉ መጽሐፍ ቅዱስ ራሱ ይመሰክራል። በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ ብስራት የመልአክ ቅዱስ ገብርኤል ለዮሴፍ እንዲህ ይለዋል፣ እነሆ በነቢዩ ኢሳይያስ ድንግል ትጸንሳለች፣ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይሁሉ ሆነ ይለዋል ጊዜ። ስለዚህ እኛ ምክንያት የሆነ በመጽሐፍ ቅዱስ የማስረጃነት ትምህርታችን መጽሐፍ ቅዱስ እንደሆነ ፕሮፍ ማድረግ እንችላለን። እዚህ ጋር ደግሞ አንድ የፕሮቴስታንቲዝም ለምሳሌ መጽሐፍ ቅዱስ አለ ካጠገብ። ይሄ አዲሱ መደበኛ ትርጉም ይባላል። ቴሌቪዥን ሌላ ጊዜ በደንብ በሰፊው ያሳያለሁ። ይህ አዲሱ መደበኛ ትርጉም የሚባል መጽሐፍ ቅዱስ አንደኛ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ መጽሐፍ ነው። በባይቢሊካ ኢንተርናሽናል በሆኑ ግለሰቦች የታተመ መጽሐፍ ነው እና የፕሮቴስታንት ስኮላሮች የህዳግ ማብራሪያ ያስቀምጠውበታል። መጽሐፍ ቅዱሱ ሲገለጥ የሚታያችሁ ከሆነ ከመስመሩ በላይ እዚህ ጋር ከምታዩት መስመር በላይ የመጽሐፍ ቅዱሱ ዋና ክፍል ያለ ሲሆን ከዚህ በታች ደግሞ የፕሮቴስታንት ስኮላሮች ያስቀመጡት ማብራሪያ ተቀምጧል። ካሜራ እንዳላዞር ምናምን ስለደከመኝ በቃል ልንገራችሁ ስለማውቀው ጥቅሱን ያዙቱላቸው ሪፈር ማለት ከፈለጋችሁ እዚሁ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተጻፈውን ቃል በጣም በሚደንቅ ሁኔታ ለማን ተብሎ እንደተቀመጠ ላንብብላችሁ። በፕሮቴስታንቱ ስኮላሮች ሊሳዳምጡ እውነተኛውን ነገር እንዴት እንደምትለይ ላሳይ ፈልጌ 7:14 ላይ ድንግሊንና እንዲላል መሰላችሁ ድንግል የኢሳይያስ የመጀመሪያ ሚስቱ ይሰማል። ሁላችሁም እየሰማችሁ ድንግል የኢሳይያስ የመጀመሪያ ሚስቱ ሻር ያሱብን ከወለደች በኋላ ሞተች ይመስላል። ትርጉሙን በይመስላል በደሳሌ ምናምን የሚያስቀምጡ ይመስላል ይልና ከዛ በኋላ እሷ ስለሞተች ኦኬ በቃ እሷ አይደለችም። ከዛስ ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል ይላል። ኢማጂን ነቢዩ ኢሳይያስ እነሆ ጌታ ራሱ ምልክት ይሰጣችኋል ተብሎ ተነገረላት። እንግዲህ ጌታ ምልክት የሰጠው የነቢዩ ኢሳይያስ ሁለተኛ ሚስቱ ድንግል ሆና የምትመጣዋን ሴት ነው እያለን ነው እዚህ ጋር ይሄ ክፍል ማለት ነው። አሁን ይህ ዊርድ የሆነ ትምህርት ነው። እንዲህ አይነት ትምህርቶች ቴሪሻ ምን ይባላሉ? ሰው ሰራሽ ትምህርቶች ይባላሉ። በነገራችን ላይ በጣም በሚገርም ሁኔታ ከአፈ ታሪክ ሰዎች በድርሰት ከፈጠሯቸው ተረቶች ይልቅ በመጽሐፍ ቅዱስ መነሻነት ተመርኩዞ ሰዎች የፈጠሩት ሰው ሰራሽ ትምህርት ይበልጣል በጣም። ይሄ ክፍል የሚናገሩ ስለምን እንደሆነ ሁላችንም እያወቀን እዚህ ጋር ግን የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ክፍል ላይ የተቀመጠችው የነቢዩ ኢሳይያስ ሚስት ነች እና ድንግል ማርያም ሳትሆን የእሷ ምሳሌ እንደሆነች የሚያረጋግጥ ይላል። በጣም የሚያሳዝነውን ነገር ልንገራቸው። አማኑኤል የተባለ ልጅ የወለደችው የክርስቶስ ኢየሱስ እናት ድንግል ማርያም ብቻ ነች። የአማኑኤል እናት፣ የመድኃኔዓለም እናት፣ የፍቅር እናት እና አማኑኤል የሚለው ስም ይላል የኢሳይያስ ሻር ማህር ሻላል ባዝ የሚባላል የእሱ ሌላኛው ስም ሊሆን ይችላል ብለው ሁሉ አስቀምጦታል።
እንዲህ አይነት ትምህርት ምን ይባላል? ቴዲሻ ሰው ሰራሽ ትምህርት ይባላል። በነገራችን ላይ ሰው ሰራሽ ትምህርትን ማንቆለባበስ አያስፈልግም። በቃ ሰው ሰራሽ ነው። ስለዚህ ከጉሮሯችን መንቀረን ተፍተን እንጥሏለን ማለት ነው። ከመጽሐፍ ቅዱስ ውጭ በመሆኑን በምን አወቅን? ይኸው ትንቢተ ኢሳያስ ምዕራፍ 7 ላይ ያለውን ሀሳብ የማቴዎስ ወንጌል ምዕራፍ 1 ከቁጥር 2 ላይ እዚህ ክፍል ላይ የተነገረው ትንቢት ስለሌላ ነቢዩ ኢሳያስ ሚስት አድርጎ ስለሚያገባት ሴት ሳይሆን ስለ ክርስቶስና ስለ ድንግል ማርያም እንደሚናገር ስለሚያሳይ ሌላም የተወሰኑ ነጥቦችን ላንሳላችሁ። እዚህ ጋር ደግሞ በጣም የሚያሳዝን ክፍል ላሳያችሁ ፕሊዝ። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ ነቢዩ ሕዝቅኤል በትንቢት ቃል ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ይናገራል። ኦኬ፣ እንደዚህ ይላል። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በውስተ ውጭ ወዳለው ወደ መቅደሱ በር መልሶ አመጣ። ተዘግቶም ነበር ይላል። ምን ብሎ ነበር? ተዘግቶም ነበር። እግዚአብሔር እንዲህ አለኝ፣ እሺ ይህ በር እንደተዘጋ ይኖራል። ይህ በር እንደተዘጋ ምን ይላል? ይኖራል። መከፈትም የለበትም። ዋይ ሲባል ራሱ እግዚአብሔር ይመልሳል። ምክንያቱም የእስራኤል ቅዱስ እግዚአብሔር ገብቶበታልና ከሱም በቀር የወጣበት የለም ይላል። ኦኬ፣ ሰው እግዚአብሔር ብቻ የገባበት ከእርሱም በቀር የወጣበት የሌለ እርሱ ብቻ እንደተዘጋ የገባበት እርሱ ብቻ እንደተዘጋ የወጣበት ብቸኛው በር የትኛው ነው ስንል ግን ኖ አይደለም፣ ሰዎች ገብተውበታል። የእርሱ መንግስተ ሰማያት አይደለም፣ ሁላችን እንወርሰዋለን፣ ስሙን እንቀድሳለን፣ መንግስቱን እንወርሳለን፣ ክብሩን እንመሰክራለን። የትኛው በር ነው ስንል የእመቤታችን የቅድስት ድንግል ማርያም ማኅፀን። በነገራችን ላይ በሊቃውንት ብሄድ በጣም በሚገርማችሁ ሁኔታ እመቤታችን ቅድስት ድንግል ማርያም ምስራቅ ተብላ ትጠራለች። አንቲ ውእቱ ምስራቅ ተብላ ትጠራለች። ለምንድን? እውነተኛ የሆነው ፀሐየ ጽድቅ ክርስቶስ ስለተገኘበት። ሌላውን ተውት። ይሄን ነገር ሕዝቅኤል በትንቢት ቃል ይናገረው እንጂ ራሷ እመቤታችን ቅድስት ድንግል ማርያም መስከራለች። ፈለገ ዝም ብሎ በራሱ እየተረጎመ ነው ይህንን ክፍል እንዳንል በዚህ በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 1 ከቁጥር 33 ጀምሮ ስንመለከት መልአኩ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም መጣት ይልሻል። መጣ ከአምላኩ ከእግዚአብሔር የተላከውን ብስራት አበሰራል። ለማን? ለእመቤታችን ለቅድስት ድንግል ማርያም አበሰራል። መልአክ ነው ባይዘወይ መልአክ ማለት መልእክተኛ ማለት ነው። መልእክተኛ ወይም ደግሞ መልአክ ከአምላኩ ከእግዚአብሔር የተነገረውን ቃል ብቻ ነው የሚናገረው። በፊቷ ቆመ፣ ጸጋን የተመላሽ ወይ ደስ ይበልሽ አላት። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ምን ያለ ነው? የተባረከ ነው። ከሶስቱ ቅዱስ አንዱ ቅዱስ ወልጀልሽ ስሙንም ኢየሱስ ያለሽ አላት። የዚህን ጊዜ እመቤታችን አንድ ጥያቄ ጠየቀች። እኔ ወንድ ስለማላቅ ጋይስ ምን አለች? ወንድ ስለማላቅ። ይሄ እንዴት ይሆናል? ቴዲሻ ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ ከሆነ እስካሁን በትዳር ሕይወት አልኖርኩም ነው። ለምሳሌ ቴዲሻ አይ አንተማ በቃ አሁን በቅርቡ መውለድ አለበት ቢል ሰው ሳላገባ እንዴት ይሆናል ካልክ እስካሁን አላገባሁም ነው አባባል። ኦኬ፣ አንድ የቀረ ብቸኛው ሪዝን ለመውለድ አለማግባትህ ነው። ላለመውለድ ብቸኛው ሪዝን አለማግባትህ ነው። ሳላገባ ሴንስ ምን ማለት ነው? እስካሁን አላገባሁ ነው። ነገር ግን ወንድ ስለማላቅ ማለት ግን እስከ ነው። ኦኬ፣ እስከ ፍጻሜ እስከ ሕይወት ፍጻሜ ድረስ ወንድ የማወቅ ፍላጎት ስለሌለ ይሄ እንዴት ይሆናል አለች እመቤታችን። ቃሏን በቃል አሸነፈ። ከዛ በኋላ ያንን የመጽሐፍ ቅዱስ ክፍል በጣም ታሪኩ ረዥም ስለሆነ ለጊዜው እናቆየው። ነቢዩ ሕዝቅኤል በትንቢት ቃል እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን በድንግልና ጸንሳ በድንግልና እንደወለደች ይመሰክርልናል። ይልቁኑ ደግሞ አምላካችን እግዚአብሔር ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና መወለዱ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ በድንግልና መወለዱን ይናገራል። እንደውም ሊቃውንት ሲያመሰጥሩት ምን ይላሉ መሰለት? ኤሊሻ እግዚአብሔር በጣም ኃያልና ጠቢብ አምላክ ከመሆኑ የተነሳ እጅግ በጣም የሚደንቅ ነገርን አደረገ። የእርሱ ፈቃድ ከድንግል ማርያም መወለድ ነበር። ኦኬ፣ በድንግልና ተጸንሶ ከእርሷ በድንግልና መወለድ። የእርሷ ፈቃድ ደግሞ እስከ ፍጻሜ ድረስ ወንድ ያለማወቅ ነው። እግዚአብሔር ጠቢብ ስለሆነ የእርሱንም ፈቃድ የእናቱንም ፈቃድ ፈጸመ። እርሱም ድንግልናዋን ሳይሽር ከእመቤታችን ከቅድስት ድንግል ማርያም ተጸንሶ ተወለደ። እርሷም ለዘላለም በድንግልና ጸንታ ኖረች። እግዚአብሔር ይህን ያክል ኃያል አምላክ ነው ብለው ሊቃውንት ያስተምራሉ። ይህንን የመሰለ በጣም በሚስጥር የተሞላ የእግዚአብሔር ቃል እዚህ በህዳጉ ማብራሪያ ላይ ምን ተብሎ እንደተቀመጠ በሕያው በእግዚአብሔር ስም እናንተ ፍረዱ። የትኛው ነው
በእውነተኛ የመጽሐፍ ቅዱስ ትምህርት ላይ የተመሰረተው ትምህርት የትኛው ነው? ሰው ሰራሽ ትምህርት። እናንተ ደግሞ ምን ይላል መሰላችሁ? ቁጥር 1 ጀምሮ ያለውን ሀሳብ ሲያብራራ ትንቢተ ኢሳያስ ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 ላይ ምን ይላል መሰላችሁ? እንደተዘጋ ይኖራል ይላል። ኦኬ፣ እንደተዘጋ ይኖራል ይላል እና ያንን ሀሳብ ሲያብራራ ለዚህ የተሰጠው ምክንያት እግዚአብሔር በምስራቅ በር ስለገባና እሺ ስፍራውንም ቅዱስ ስላደረገው ነው። በደንብ ስሙ ፕሊዝ። ሌላው ምክንያት ሊሆን የሚችለው ደግሞ እንደ በፊቱ እግዚአብሔር መቅደሱን ትቶ ስለማይወጣ ነው። እሺ ለፀሐይ የሚደረገው አምልኮ ሊከናወን ስለማይችል ነው ይልና ዛሬ ወርቃማው በር ተብሎ የሚጠራው የምስራቁ በር አካባቢ በሌሎች የተቀደሰ ስፍራ ነው ይልና ይህ በኢየሩሳሌም የሚገኘው በር ታሽጓል። ሁላችሁ ፕሊስ በደንብ ፍትሐዊ አይምሮ ይኑራችሁ፣ ፖዘቲቭ ቲንከሩ። ትንቢተ ሕዝቅኤል የጻፈውን የመጽሐፍ ቅዱስን ሀሳብ የሆነን በር ታሽጓል ብለው ነው እያስቀመጡ ያሉት። ቴዲሻ የትኛውን የመጽሐፍ ቅዱስ ትምህርት? እውነት ሕዝቅኤል በትንቢት ቃል ገና ከዛሬ ስንት ዓመት በፊት በመንፈስ ቅዱስ ተመርቶ እየተናገረ ያለው የትንቢት ቃል ስለሚታሸግ በር ነው? ንግድ ፈቃድ ያላወጡ ሰዎች ንግድ ፈቃድ እንዲወጡ ነው? ይሄ በጣም ዊርድ ነው። በጣም እውነት ያሳፍራል። አይደለም ነብዩ ውስጥ እንዴ መጽሐፍ ቅዱስ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ነው፣ ሁለተኛው ቃለ ነቢያት ነው፣ ሶስተኛው ቃለ እግዚአብሔር ነው። ቃለ ሰብ የምንለው ሰዎች ከልባቸው አፍልቆ የተናገሩትን ቃል ነው። ቃለ እግዚአብሔር የምንለው አምላካችን እግዚአብሔር በቀጥታ እንዲሁም በሐዋርያት የተናገረውን ቃል ነው። ቃለ ነቢያት የምንለው ጋሪስ ነቢያት በመንፈስ ቅዱስ ምሪት፣ በማን ምሪት? በመንፈስ ቅዱስ ምሪት የተናገሩትን ቃል ነው። እና ምን እያላችሁን ያላችሁት? ሕዝቅኤል ከዛሬ ብዙ ዓመታት በፊት የሆነ እስራኤል ያለ አንድ በር ይታሸጋል እና እሱን ነገር ፊክስ አድርጉት እያለ ነው። አረ ፕሊዝ ሕዝቅኤል እንደ ዘመኑ ነቢያት ኖ፣ ይሄ በጣም ፍጹም ስህተት ነው። በመጽሐፍ ቅዱስ ስንመዝነው ሕዝቅኤል ስለምን እያወራ ነው? ግልጽ ነው። እዚህ ጋር ደግሞ ምን ተብሎ ተቀምጧል? ኦኬ ምን ይላል? በደንብ ደግሞ አለው። እሺ የምስራቁ በር አካባቢ በሌሎች የተቀደሰ ስፍራ ነው፣ ይህ በኢየሩሳሌም የሚገኘው በር ታሽጓል ብሎ ያስቀምጡታል። እንዲህ አይነት ትምህርቶች ሰው ሰራሽ ትምህርቶች ለመሆናቸው በነገራችን ላይ ያን ያክል ጠቢብነትና አዋቂነት አይጠይቅም። እስቲ በነገረ ስጋዊ አንድ ደግሞ ላንሳል። ቴኒሻ በደንብ እንድታዘቡ ይህ መጽሐፍ ቅዱስ በቻልከው አቅም ፕሊስ የሚልኩልህ ሰዎች ካሉ አስገዝተ እጅ ላይ ብትይዘው ደስ ይለኛል። ሌሎችን በጣም ብዙ ነገሮችን ልናሳይ ስለምንፈልግ እዚህ ጋር ደግሞ የሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለ ኃይለ ቃል አለ። ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳሉበት መጡ ይልና ያንን ሀሳብ ሲያብራራ በደንብ አዳምጦ ፕሊስ። የኢየሱስ እናትና ወንድሞቹ የመጡበት ዓላማ ይላል፣ ወደ እርሱ የመጡበት ዓላማ በማርቆስ 3:1 ላይ ተገልጿል ይላል። በማርቆስ 3:1 ላይ የክርስቶስ እናትና ወንድሞቹ ተብሎ የተጠሩ ሐዋርያት ወደ ክርስቶስ የመጡበትን ዓላማ ይናገራል። ይልቁኑ ግን በክርስቶስ ያላመኑ ክፉ አይሁዶች ጌታችን ኢየሱስ ክርስቶስን ግን በአንደበቶቻቸው እንደዘለፉ ይናገራል። ብዔልዜቡል አለበት፣ በአጋንንት አለቃ አጋንንትን ያወጣል፣ አብዷል ሁሉ እያሉ ይሳለቁበት ነበር። ዘመዶች ተብሎ የተጠሩ ሁሉ ማለት ነው፣ በክርስቶስ ኢየሱስ ያላመኑ ሰዎች። የክርስቶስ እናት ድንግል ማርያም ያውም የኢየሱስን ጌትነት ለመጀመሪያ ጊዜ አሜን ብላ የተቀበለች እናት፣ እንዲሁም ደግሞ ክርስቶስ የመረጣቸው ሐዋርያቱ ግን ክርስቶስ ኢየሱስን አንድም ቀን ባላመኑ ሰዎች አይነት ቅላጼ ተናግረው አያውቁም። እነሱ ስለ ክርስቶስ እንደዛ ብሎ አያውቁም። ኦኬ ለምሳሌ በአጋንንት አለቃ ነው አጋንንት ነው የሚወጣው ብለውት አያውቁም። ወይም ደግሞ ብዔልዜቡል አለበት ብለውት አያውቁም። አብዷል ብለውት አያውቁም። እዚህ ክፍል ላይ በጣም በሚያሳዝን ሁኔታ ተወዳጆች እንዲህ አይነቱ ነገር ለአምላካችን ለክርስቶስ የተገባ ባህሪ አይደለም። ጥቅሱን ያዙት፣ ሁላችሁም ሪፈር እያደረጋችሁ መጽሐፉን ገልጣችሁ ተመልከቱት። የህዳግ ማብራሪያው ላይ ምን ይላል? ወደ ኢየሱስ የመጡበት ዓላማ ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲወጣ ፈልገው ሳይሆን አይቀርም ይላል። ይሄ ነው አሁን እውነተኛ የሆነ የመጽሐፍ ቅዱስ ትምህርት። የመጽሐፍ ቅዱስ ትምህርት እኮ የታወቀ ነው። የመጽሐፍ ቅዱስ ትምህርት እርስ በርሱ አይጋጭ። ክርስቶስ እርሱ ሁለንተናው ቅዱስ የሆነውን አምላክ ከእንደገና ደግሞ ከባህሪው ዝቅ አድርጎ እንደ ተራ እብድ እንደ ተራ ዱርዬ አድርጎ አይስልም፣ አያስቀምጥም።
ነገር ግን ኢየሱስም ይኸው እናቱ ድንግል ማርያም ኢማጂን ክርስቶስን የወለደች እናት መለኮትን ያክል ጌታን የዳሰሰች እናት እንዲህ ብለዋለች። ማንን? ኢየሱስን ምን ብለዋለች? አብዷል። ሎቱ ስብሐት ይቅር በለኝ እኔ ስለደከምኩት። አንድ ሌላ ብላልሰል ስለ ትሪኒቲ ወይ ራሳቸውን ሊከላከሉ በሚችሉበት ቦታ ላይ ጠልቀን እናወራለን። አሁን ግን ሰው ማሳየት የፈለጉት ይሻል። አሁን ሰዎች ለመጥቶ አይደለም ይሆናል መሰለ ፌር አይሆንም። አሁን ለምሳሌ ይሄን ለምን እንደተጻፈ የቱ ጋር እንደተጻፈ ራሳቸውን ሊከላከሉ ይገባል ብዬ አምናለሁ። እና እዛጓለሁ መጽሐፉን እዛጓለሁ። ለማሳየት የፈለግኩት ግን የሆኑን አካሎች የሆነ ቀረጽ አድርጌ ምናምን ተሳስተዋል ለማለት ሳይሆን ቅድም እንዳልኩ ለምሳሌ እኔ ስጠቅስ እኔ ያነሳሁትን ሀሳብ ከመጽሐፍ ቅዱስ ላይ አንስቼ የመጽሐፍ ቅዱስ ትምህርት እንደሆነ በደንብ ለሚያደምጡ ሰዎች ለሚሰሙ ሰዎች ያሳይና ከመጽሐፍ ቅዱስ ውጭ ግን ያሉ ሰው ሰራሽ ትምህርቶች ምን ያክል ከመጽሐፍ ቅዱስ እንደራቁ ለማሳየት ነው። በአጭሩ ይህን እንተወውና በሌላው ዓለም ለምሳሌ ሞርማኒዝም የሚባል አስተምህሮ አለ። ቴሪሻ አሁን ሞርማኒዝም ማለት ሞር እንደውም ለክርስትና የቀረበ ሳይሆን እናንተ ለምትወዩበት ሀሳብ የቀረበ በጣም የሚገርም ነገር፣ በጣም ፍጹም የዘረኞች እምነት ነው። በምዕራቡ ዓለም ይሄን የሞርማንን እምነት የሚከተሉ ሰዎች አሉ። እኛ ፕሮቴስታንት ነን ብሎ ያምናሉ። ኦኬ ሰው ከዛ በኋላ ደግሞ ምን አይነት ሀሳብን ያራምዳሉ? አፍሪካውያን ቆዳቸው የጠቆረው ከወደቀው መላእክት ጋር አብረው ተጥለው ነው። ከመንፈስ ቅዱስ መውረድ በኋላ ግን ያ መርገም ተነስቶላቸዋል ብሎ ያምናሉ። በጣም ያሳዝናል። ያንን መጽሐፍ ቅዱስ ይዘው ሰዎች ሰው ሰራሽ ትምህርትን ያስተምራሉ። አሁን ቴዲሻ ምንም አይነት ጥቅስ አያስፈልግም። ምንም አይነት ጥቅስ አሁን እንዲህ አይነት እውነቶችን አይ ነው ስህተት ነው ለማለት ከዘፍጥረት እስከ ዮሐንስ ራዕይ አንተ ምንም አይነት ጥቅስ ማወቅ አይጠበቅብን። ምክንያቱም ክርስቶስ የዘረኞች አምላክ አይደለም። ክርስቶስ የሁሉ አምላክ ነው። በነገራችን ላይ እኔንም አንተንም ባንግላዴሽ ያለውንም ህንድ ያለውንም ኬንያ ያለውንም ኡጋንዳ፣ ኮንጎ ብራዛቪል ያለውንም ሁሉንም ክርስቶስ የሚያውቀው እንደ ድንበሩ እንደ ሀገሩ እንደ ዜግነቱ ሳይሆን በሰውነቱ ነው። እኛንን ቅጥርና ድንበር ይሰራል። አንድ ሰው የለም ጥቁሮች እንደዚህ ሆኑት ምናምን ካለ ያ ሰው ከመጽሐፍ ቅዱስ ነው ተርቋል ማለት ነው። እችን አንደኛውን ለመዝሙር ያነሳሁትን ጥያቄ መልስልኝና ለምሳሌ አሁን የነቢዩ ኢሳያስን መጽሐፍ ያነብ የነበረውን ጃንደረባ አይተናል። ፊልጶስ በመንፈስ ተመርቶ ሄዷል። በመንፈስ የመራው ማን እንደሆነ ይታወቃል። መጽሐፍ ቅዱስ ላይ እግዚአብሔር በመንፈስ መራው። ስለዚህ ፊልጶስ ዝም ብሎ እንዳልሄደ ከዚህ እንረዳለን። ዝም ቤዚክ የሆነ አንደርስታንዲንግ ያለው ሰው ይህን ይረዳል። የሐዋርያት ስራ ላይ 6 ላይ ያነበበው የተመረጡ ሐዋርያቶች አሉ። እዛው ጋር ደግሞ አለፍ ብላችሁ ደግሞ 13 ላይ ብታነብ እንደዚሁ በመንፈስ ጳውሎስ ሲመሩ ትሄዳለህ ታያለህ። እዛ ሐዋርያት ስራ 13 አካባቢ እግዚአብሔር በመንፈስ ልኳቸው ለለዩኋቸው ዓላማ ለጠራኋቸው ዓላማ ለዩልኝ ሲላቸው ታያለህ። የሆነ አንድ በርያሱስ የሚባል ሰውዬ ሲያጨናበር የነበረን ሰውዬ ሲለዩት መጨረሻ ላይ እውር ሲያደርጉት ምናምን ታያለህ። አሁን መጽሐፍ ቅዱስ ላሉ ሰዎች ከተነሳው ወዴት እንደሚሄዱና ማን እንደላካቸው ይታወቃል ስለተጻፈ። ኢቨን አንዳንድ ጊዜ አዎንታዊ ንግግር እንኳን ቢናገሩ እነዚህ ቅዱሳን ሰዎች ሐዋርያቶች በመንፈሳዊ አይተው አዎንታዊ ነገር ስለተናገርክ ብቻ አይደለም። አሁን እኔ አንድ የሆነ ቦታ ላይ ሊዲያ የምትባል ሰውዬ የቀናውን የእግዚአብሔር መንገድ የምታሳዩት እናንተ ናችሁ ምናምን ያለችው። ይሄ በጣም በመንፈሳዊ ዓለም ላይ በጣም የረቀቅ በጣም ያደግ ካልሆንክ በስተቀር ነው በትለው እነ መንፈስ ሐዋርያቶች ግን ሳያወት በዛ ሰዓት እነ ጳውሎስ ሳያወት ጠማማ ነው ያሉት። ሴትዮዋ የተናገረችው ያስደነግጣል። የቀናውን የእግዚአብሔርን መንገድ የምታሳዩት እናንተ ናችሁ ነው አለች። አንቺ ሴት ቅዱሳኖችን ከማሳታት ትመለሽ ምናምን ብሎ ሲገጽዋት ምናምን ታያለ። ፖይንቴ ምንድን ነው? አይደለም አዎንታዊ ነገር ተናገረ መጽሐፍ ቅዱስ ላይ አሉታዊም ንግግር አዎንታዊም ብትናገር ማን እንደላከ ያውቃሉ ቅዱሳኖች። ወይ እግዚአብሔር ነው ወይ ከሴጣን እንደሆንክ ይለየዋል። ልክ እንደዛ ከመጽሐፍ ቅዱስ ውጭ የተጻፉ መጽሐፍቶችን በእግዚአብሔር ምሪት ስለመጽሐፋቸው ምንድን ነው ማረጋገጫው የሚል ጥያቄ በነሳላችሁ ምን ትላላችሁ? ለምሳሌ ቀደም ሲል መዝሙር ያሬድ ያሳየን መጽሐፍቶች አሉ። የአባቶች መጽሐፍት፣ የማርያም መጽሐፍ፣ ሌሎች መጽሐፍቶችም አሉና እነዚህ አባቶች ይህን መጽሐፍ የጻፉት በእግዚአብሔር መንፈስ ተመርተው ነው ለማለት ምንድን ነው ማረጋገጫችሁ? ለዚህ ማረጋገጫችን ምንድን ነው? ቴሪሻኔ ባጭሩ መልስና ለወንድ በተለይ ያሬዶና ስፔሻል ኤርሚ ምንም አይነት ሀሳብ አልሰጠምና ለእነሱ ድል እሰጣለሁ።
ለዚህ ማረጋገጫችን ባጭሩ ቤተክርስቲያናችን ናት። ለዚህ ማረጋገጫ ልትሆን የምትችለው ቤተክርስቲያናችን ናቸው። አንድ ነገር ላስረዳ ቴዲሾ፣ ሌሎች መጽሐፍቶቻችን አይደሉም። ኢቨን መጽሐፍ ቅዱስን ስንኳ ሰንዳ ያስቀመጠችልን ወይም ደግሞ መጽሐፍ ቅዱስን የሰራችልን ቤተክርስቲያን ነች። ባይዘዌ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ይህ ምን ማለት ነው ስንል ሐዋርያት በስብከታቸው ያስተማሩትን እውነት፣ ነቢያት በትንቢታቸው የዘገባቱን ሀቅ፣ እነዚህ ናቸው የብሉያት መጽሐፍት፣ እነዚህ ናቸው የአዲስ ኪዳን መጽሐፍት ብላ ቀንና አዘጋጅታ ያስቀመጠችው ቤተክርስቲያን ነች። ስለዚህ መጽሐፍ ቅዱሱ እውነተኝነቱ የሚመዘነው በቤተክርስቲያን አስተምሮ እንደሆነ ሁሉ ሌሎች መጽሐፍቶችም ከእውነተኛው መንፈስ ቅዱስ የተቀዱ መሆናቸውን የምናረጋግጠው በመጽሐፍ ቅዱስና በቤተክርስቲያን ነው። ምክንያቱም መጽሐፍ ቅዱስ የመጽሐፍት ሁሉ አባት ስለሆነ። ምሳሌ ልስጥ። ለምሳሌ ያሬዶ የቤተክርስቲያናችን ዲያቆን ነው፣ አገልጋይ ነው። ረዥም ዓመት በአገልግሎት ቆይቷል እና በነገረ ቅዱሳን አንድ መጽሐፍ ቢጽፍ እና ወደ 400-500 የሚጠጋ ገጽ ኖሮት፣ ነገር ግን 2 ገጽ ላይ ትንሽ ከቤተክርስቲያን ጋር የሚጻረር ሀሳብ ቢኖረው ያንን ሀሳብ ስህተት ነው፣ ይሄ ነገር መታረም አለበት ልንለው የምንችለው ዝም ብለን በመቀኝነት ተነስተን በሆበለው አሳበለው በማለት ሳይሆን በቤተክርስቲያን ትምህርት ነው። ልክ ቅዱስ ጳውሎስ እንዳለው እንደመሰከረው ማለት ነው። እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን መጥቶ አዲስ ነገር ቢነግራችሁ እንዳትቀበሉ እንዳለ ማለት ነው። የቤተክርስቲያናችን ትምህርት የጸና ዶግማ ነው፣ የሚለወጥ አይደለም። ለምሳሌ ሥላሴ በአካል ሦስት በመለኮት አንድ ነው። ይሄ ሀቅ አይቀየርም። ይሄንን ሀሳብ ግን ብዙ ቅዱሳን አባቶች አብራርተውታል። ለሰው ልጅ በሚገባ መልኩ፣ ለሰው ልጅ በሚመጥን መልኩ፣ በሚጣፍጥ መልኩ አቅርበውታል። ያንን ሀሳብ ቤተ ክርስቲያን እውነት ነው፣ እነዚህ መጽሐፍቶች የኔ መጽሐፍቶች ናቸው ብላ ካኖናይዝ ላደርጋ ስትቀበላቸው ቤተክርስቲያን መጽሐፍቶች ናቸው ብለን እንቀበላለን። ማንም በአንጃ ግራንጃ ለምሳሌ ዝም ብሎ አትሙ ስለሰጠን ብቻ እየሰበሰብን የቤተክርስቲያን መጽሐፍ ነው አይደለም ነው ባቸው። ስለዚህ ትምህርቱ አንዳንድ መጽሐፎች ኢቭን በቤተክርስቲያን ውስጥ አልፈው የቤተክርስቲያን አባቶች ሁሉ አጽድቀዋቸው ስቲል ስህተት ነው ሲባል እንሰማለን። አይ ነው ከምን አንጻር አይ ነው መጽሐፍቶቹ ሳይሆኑ ከምን አንጻር መሰለህ? ለምሳሌ ህትመት ከሆነ የህትመት ስህተት ሊኖሩ ይችላል። ቃላት ከሆኑ የቃላት ስህተቶች ሊኖሩ ይችላሉ። ቤተክርስቲያን መጽሐፍቶቼ ናቸው ብላ ኖ ከዛ በኋላ የቤተክርስቲያን መጽሐፍት አይደሉም ያለቻቸው መጽሐፍቶች ያሉ ባይሆን ግን እዚሁ ጋር እንደመሰክርሉነ ቤተክርስቲያን ዛሬም ድረስ መጽሐፍቶቼ ናቸው ያላለቻቸው፣ ነገር ግን አንዳንድ ሰዎች ዝም ብለው በቃ እንደው ግጥም ብለው የቤተክርስቲያን መጽሐፍት ናቸው ብለው የሚሸጧቸው መጽሐፍቶች አሉ። ቤተክርስቲያናችን ዛሬም ድረስ የማታውቃቸው ማለት ነው። ስም መጥራት እንችላለን። የቤተክርስቲያን መጽሐፍት ያሉ ማለት ስቲል ነው። ቤተክርስቲያናችን መጽሐፍቶቼ ናቸው ያላለቻቸው ካኖናይዝድ ያላደረገቻቸው መጽሐፍቶች አሉ። ኦኬ ለምሳሌ ስለ መጽሐፍ ቅዱስ ነገር የመቅደላዊት ወንጌል የሚባል ወንጌል ነበር። ይሄ ወንጌል አሁን መጽሐፍ ቅዱሳቸው ውስጥ የለም። እውነተኛ የሆነውን ወንጌል የእግዚአብሔር ስንፋስ ያለበትን መጽሐፍ ከሐሰተኞቹ ለይታ ያስቀመጠችው ቤተክርስቲያናችን እንደሆነች ሁሉ ሌሎችም ከመጽሐፍ ቅዱስ የተቀዱ መጽሐፍቶች ሲኖሩ፣ ከመጽሐፍ ቅዱስ የተቀዱ ትምህርቶች ሲኖሩ እውነት ናቸው ብላ መታጸድቅልን ቤተክርስቲያናችን ነው። አስተምሯችን አንድ ስለሆነ ማለት ነው። ስለዚህ ቤተክርስቲያን መጽሐፍቶቼ ናቸው ካለች በኋላ ምናልባት አይኑ ተሳስቷል የምትለው የቃል ስህተት ሊሆን ይችላል፣ የህትመት ስህተት ሊሆን ይችላል። ሄልሻ ማለት እንዲህ አይነት ነገሮች የታወቁ ናቸው። ይሄ ነው ሁሉም ጋር ምናልባት አጋጥሟቸው ሊሆን ይችላል። ተቋርጫለሁ። አሁን መጣል ኦኬ፣ ተቋርጬ ነበር ማለት ነው። እና ኤኒዌይስ ለማለት የፈለኩት ምንድን ነው ቤተክርስቲያን መጽሐፍቶቼ ናቸው ብላ ካኖናይዝ ካደረገቻቸው በኋላ ደግሞ አይ እነዚህ መጽሐፍቶች አይደሉም ያለቻቸው መጽሐፍቶች የሉ። በቤተ ክርስቲያን እያንዳንዱ መጽሐፍ ካኖናይዝ ከመደረጉ በፊት ስርዓት አለው። ብዙ ሰው ያላወቀው ነገር ያንን ነው። ቴዲሻ ለምሳሌ ቅድም ያሬዱ አንድ መጽሐፍ አነሳና ከፈርስት ሴንቸሪ ጀምሮ እስካሁን ድረስ እስከ 21ኛው ሴንቸሪ ያሉ ሰማዕታትን መጽሐፍ አሳየ። እነዛን መጽሐፍቶች ዝም ብሎ ደስ ስላለን በዘመድ አዝማድ እገሌን እናስገባው እያሉ የተጻፉ አይደሉም። ቤተክርስቲያን ሰማዕታት ብላ ራሱ የሰማዕትነት ማዕረግን ስትሰጥ ቀኑን አላት። ለምሳሌ አንድ ሰማዕት ስለ ክርስቶስ መከራን ማመን ከተቀበለ ከስንት ጊዜ በኋላ ነው በቤተክርስቲያናችን ሰማዕት የሚባለው? ህይወቱ፣ ተጋድሎ፣ ትሩፋቱ እንዴት ነው የሚጻፈው? እያንዳንዱ ነገር ስርዓት አለው።
በተመሳሳይ አንድ የተጻፈ ሀሳብ ቢኖር አንድ የተነገረ ትምህርት ቢኖር ያ ትምህርት ያ ሀሳብ ያ ጽሁፍ በምንድን ነው ሊለካ የሚችለው? በቤተክርስቲያን ትምህርት። በምንድን ነው ሊለካ የሚችለው? በአባቶች ትምህርት። በምንድን ነው ሊለካ የሚችለው? በመጽሐፍት ሁሉ አባት በሆነው በመጽሐፍ ቅዱሳችን ነው የሚለካው። ሌሎች ወንድሞች ቀጥሉ። ሌላውን ስለደቀለኝ የመሰናበታበት በሰፊው እንቀጥላለን። ቴንክ ይፈል በሰፊው እንቀጥላለን። ጠልቀን ሳንገባ ከኢንትሮዳክተሪ ፓርት ነው የጀመርነው። አንዳንዶቻችሁ እንደ አጋጣሚ ስለመጡ ነው። ተመሳሳዩን እድል እንደዚህ ላይ በምገባበት ሰዓት ችግር የለውም። እኔ አስፈላጊ ከሆነ አንድ 6 የእስልምና እምነት ተከታይም ላስገባ እችላለሁ። 6 የፕሮቴስታንት እምነት ተከታይም ላስገባ እችላለሁ። አይ ቲንክ ቤቱ የኔ መሰለኝ። ስለዚህ አይዟችሁ፣ ምንም እንትን አትበሉ። ሂደቱ ቴዲን የመስበክ ሂደት ነው። ቴዲና ተከታዮቹን የመስበክ ሳይ የምታምኑትን ንገሩኝና ወይ ወደ እናንተ እንምጣ ነው። እኔን በመስበክ ሂደት ውስጥ ለእኔ በመንገድ ሂደት ውስጥ ብዙ የሚያደምጡ ሰዎች አሉ። እነማን በአሁን ሰዓት ወዴት እየሄዱ እንዳሉ አላውቅም። አየሩን ተጠቅመው እንግዲህ ያመኑትን የሚከተሉትን ቀናና ትክክለኛ መንገድ ነው ብሎ የሚያምኑትን ይሰብኩኛል ማለት ነው። ስለዚህ በራሴ ቤት ደግሞ የፈለግኩትን እያወጣው እያወረድኩኝ ስበከኝ ንገረኝ ማለት መብት የተጠበቀ ነው። አስሎንጋስ አስጸያፊ ንግግሮች ከሌሉ በስተቀር እኔ የምጠየፈው አስጸያፊ ንግግሮችን ብቻ ነው እንደምታውቁት። እና እምነታችሁን ሊከበር ይገባል፣ ያውም በመፍራትና በመንቀጥቀጥ የሰው ልጆች እምነት ያለውን ነገር ማክበር አለባቸው የሚል እምነት አለኝ። እኔ በዛ ወደ ነው ማውራ። ወንድሞቼ ፈለይ ቴንኪ በጣም ሁላችሁንም ወዳችኋለሁ። እኔ ረፍት ላደርግ ነገም ፈልጉኛል። በቃ እኔም የሆነች ነገር ላውራና በመሀል ላይ ነው የገባችሁብኝ። ከዛ ካላችሁ ተመልሰን እንገናኛለን። እሺ፣ ሰላም ደሩ።